ምን እንደሰለችኝ ታውቃላችሁ? ማስመሰል። እውነት ማስመሰል ሰልችቶኛል በጣም። እውነት ሁሌም ደህና ነኝ ከማለቴ የተነሳ በቃ ሁሌም ደስተኛ እንደሆንኩ ከማስመሰል የተነሳ ማለት ነው። ሰዎችም ለራሱ ሁሌም በቃ ደስተኛ እንደሆኑ ይጠብቁኛል። ሁሌም በቃ ሰላቀው ማለት ነው። በጣም ብዙ ችግር ያጋጥመኛል። በጣም ብዙ ጊዜ እጨናነቃለሁኝ። ግን እነሱ ነገሮችን ለመፍታት ደግሞ ሞክራለሁኝ። እሱ ነው ጎበዝ የሚያደርገኝ። ሌሎችን ማገዝ የምችለው ራሴን ሳገዝ ነው። በራሴ ችግር ተነስቼ ነው እናንተም የማግዛችሁ፣ ችግራችሁን የምረዳላችሁ። ስለዚህ ሁሌም ፐርፌክት እንደሆንኩኝ አታስቡ። ሁሌም በቃ ደስተኛ እንደሆንኩኝ ሁሉም ነገር በቃ እንዳቃናውት አንዳንዴ እቸገራለሁኝ፣ አንዳንዴ እጨናነቃለሁኝ። ከዛም ተነስቼ አይደል እንዴ የእናንተን ህይወት ሪሌት ለማድረግ የምሞክረው ከራሴ ችግሮች ከራሴ ጭንቀቶች ተነስቼ ነው። ድሮ ካሳለፍኳቸው ጉድለቶች ወይም ደካማ ነገሮች እኔን የሚያጨናንቁኝ ነገሮች ከዛ አንዳንዴ ያውቃለሁኝ በቃ ወይ ሁሉ ነገር አሸንፌያለሁ አስተካክያለሁ ብዬ አስብና ከዛ ደግሞ አንድ ነገር ይመጣል የሚያስቆጨኝ የሚያጨናንቀኝ ሰው ተቀብዬዋለሁ፣ መኖር ጀምሬያለሁ። እኔ ሁሌ 100% ፐርፌክት እንደሆንኩኝ አታስቡ። ከራሴ ችግር ተነስቼ ግን እናንተ ለማገዝ ፈልጋለሁ።